ብዙዎቻችን ፀጉራችን ሲነቃቀል፣ ጫፉ ሲሰነጣጠቅ ወይም እድገቱ ሲቆም የምናደርገው መፍትሄ ሰው አሪፍ ነው ያለንን ቅባት መግዛት ነው። ይህ ቅባት ለፀጉር እድገት ጥሩ ነው ተብሎ የተነገረን ሁሉ እንገዛለን። ነገር ግን አንድ ትልቅ እውነት እንዘነጋለን። ለጓደኛ ፀጉር ማደግ ምክንያት የሆነ ቅባት ለአንቺ ፀጉር መበጣጠስ ምክንያት ሊሆን ይችላል። ለምን መሰለሽ? የራስ ቆዳሽ ቅባታማ ሆኖ ሳለ ተጨማሪ ወፍራም ቅባት ከቀባሹ ቀዳዳዎችን ይደፍናል፣ ፀጉርሽንም ያረግፈዋል። ፀጉርሽ በጣም ስስ ሆኖ ከባድ ቅባት የምትቀቢ ከሆነ ደግሞ ፀጉርሽ ይበጠሳል። ዛሬ በዚህ ቪዲዮ የራስ ቆዳችሁን አይነት በማየትና የፀጉራችሁን ዘለላ ውፍረት በመለየት ለእናንተ የሚስማማውን ቅባት እንዴት እንደምትመርጡ በዝርዝር እናያለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንኳን ወደ ዛሬው ፕሮግራም በሰላም መጣችሁ። ዛሬ ስለ ፀጉር ቅባት ምርጫ ቀላል መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ፀጉራችሁ ጤነኛ እድገት እንዲኖረው የራስ ቆዳችሁ ምን አይነት እንደሆነ ማወቅ ይኖርባችኋል። አንደኛው ቅባታማ የራስ ቆዳ። ፀጉራችሁ ታጥባችሁ የራስ ቆዳችሁ ቅባታማ የሚሆን ከሆነ ከባድ ቅባት በፍጹም ጭንቅላታችሁ ላይ አትቀቡ። እንደ ጆጆባ ወይም የወይን ፍሬ ያሉ ቅባቶችን ብቻ ተጠቀሙ። ሁለተኛው ደረቅ የራስ ቆዳ። ቆዳችሁ የሚሻክር፣ የሚያሳክካችሁ ወይም የሚሰነጣጠቅ ከሆነ ደረቅ የራስ ቆዳ ነው ያላችሁ ማለት ነው። ለዚህም መፍትሄው እርጥበት ሰጪ ቅባቶች ናቸው። የኮኮናት ቅባት፣ የወይራ ዘይት ቅባት ለቆዳችሁ አሪፍ ቅባት ይሆናሉ። ሶስተኛው ፎሮፎር ያለበት ቆዳ። እዚህ ጋር ጥንቃቄ ያስፈልጋል። ብዙ ቅባት ፎሮፎሩን ያባብሳል። መፍትሄው ጸረ ባክቴሪያ የሆኑ ቅባቶች ናቸው። የሻይ ዛፍ ቅባት ጥቂት ጠብታ ከሌላ ቅባት ጋር ቀላቅሎ መቀባት ፎሮፎሩን ለመቀነስ ይረዳል። ሌላው ፀጉራችሁ ጤነኛ ሆኖ እንዲያድግ ማወቅ ያለብን የፀጉር ዘለላ ውፍረት ነው። ፀጉራችሁ ቀጭን ነው ወይስ ወፍራም? ቀጭን ፀጉር ካላችሁ በባህሪው ቶሎ ይበጣጠሳል፣ ቅባት ሲቀባም በፍጥነት ይለሰልሳል፣ ቮሊዩምም አይኖረውም። ለዚህ አይነት ፀጉር ተስማሚ ቅባት በጣም ቀላል የሆነ እንደ አርገን ወይም የአልመንድ ቅባት። እነዚህ ፀጉሩን ሳይከብዱ በውስጡ ውበትና ጥንካሬ ይሰጡታል። ወፍራምና ጠንካራ ፀጉር ደግሞ ለመታዘዝ ያስቸግራል፣ ድርቅ ይላል። ስለዚህ ኃይለኛና ወፍራም ቅባቶች እንደ ካስተር፣ ሺያ በተር እነዚህ ፀጉሩን ያለሰልሱታል። ፀጉራችን ጤነኛ እንዲሆን ለየትኛው የፀጉር ችግር የትኛውን ቅባት እንቀባ የሚለውን ማወቅ ይኖርብናል። ለምሳሌ ለፀጉር እድገትና ከግንባር ለሸሸ ፀጉር የሮዝመሪ ቅባት፣ ለፀጉር መሰነጣጠቅ የቪታሚን ኢ ቅባት፣ ለልስላሴና ለውበት የአቮካዶ ቅባት መጠቀም ጤናውን ይመልሳል። በመጨረሻ ቅባት የመቀባት ትክክለኛውን ስልት እነግራችኋለሁ። የምንቀባውን ቅባት ሞቅ አድርገን የራስ ቅላችንን ለ5 ደቂቃ ማሳጅ ማድረግ ውጤቱን ያፋጥነዋል። እንግዲህ ዛሬ ስለ ፀጉራችን ብዙ ነጥቦችን አንስተናል። ዋናው ነገር ሰው ስለተጠቀመው ሳይሆን ለእናንተ ፀጉር የሚስማማውን መምረጥ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው።